በእርግዝና ጊዜ የስኳር ምርመራ መቼ እንደሚደረግ ያውቃሉ? ሰላም ጤና ይስጥልኝ። ዶክተር በድሪ ነኝ። ዛሬ የምንነጋገረው በእርግዝና ጊዜ የስኳር ምርመራ ለእርጉዝ እናቶች መቼ እንደሚደረገው ነው የምንነጋገረው። የዓለም ጤና ድርጅት እንደሚያስቀምጠው ከሆነ የስኳር ምርመራ የሚደረግባት ለሁሉም እርጉዝ እናቶች ከ24 ሳምንት እስከ 28 ሳምንት ነው የሚሰራው። ይህም የሚሆንበት ምክንያት በዚህ ጊዜ ፊዚዮሎጂክ ኢንሱሊን ሬዚስታንስ የሚባለው ስቴት ስለሚያጋጥም ነው። ከዚህ በፊት ለምሳሌ አሁን ከ24 ሳምንት በፊት የሚሰራባቸው አጋጣሚዎች አሉ። እነዚህም አንደኛ ከዚህ በፊት ልጅ ኖሯት የልጇ ኪሎ ከ4 ኪሎ በላይ ከሆነ ወይም ደግሞ በቤተሰብ የስኳር ሂስትሪ ካለባት 24 ሳምንት መጠበቅ አያስፈልግም። ከዛ በፊት ነው የሚሰራው። ሌላኛው ደግሞ በጣም ኦቤስ እና ቢኤምአይ ከ30 በላይ ከሆነ ይህም 24 ሳምንት መጠበቅ አያስፈልግም። ከዛ በፊት ነው የስኳር ምርመራ ማድረግ ያለባት አንድ እናት። እርግዝና ጊዜ የስኳር ምርመራ የሚሰራው ከሌላ ሰው በተለየ መልኩ ነው የሚሰራው። ይህ የሚሰራበት መንገድ ሁለት መንገድ ነው። ዋን ስቴፕ እና ቱ ስቴፕ ይባላል። በጣም የተለመዱና የዓለም ጤና ድርጅት ሪኮመንድ የሚያደርገው ዋን ስቴፕ የሚባለውን የኦጂቲቲ ምርመራ መንገድ ነው። ይህም 75 ግራም ለአንድ እናት የሰጠና ከዛ በፊት ግን ምግብ ሳትበላ ለ8 ሰዓታት ያክል ትቆይና ይሰራል። ይሄም ኖርማል የሚባለው ከ92 እስከ 95 መብለጥ የለበትም። 75 ግራም ደግሞ ከጠጣችሁ በኋላ ከ1 ሰዓት በኋላ ምርመራው ይደረጋል። ይሄም ከ180 ሚሊግራም ፐር ዲኤል በላይ መሆን የለበትም። ሶስተኛው ደግሞ ከ2 ሰዓት በኋላ ይሰራና ከ153 ሚሊግራም ፐር ዲኤል በላይ መሆን የለበትም። ከነዚህ ሶስቱ አንዱ አብኖርማል ወይም ደግሞ ትክክለኛ ካልሆነ ስኳር መደረግ ያለበትን ነገሮች ይደረግለታል። ይሄም በምግብ ማስተካከል ካለባት ወይም ደግሞ መድኃኒት ካስፈልጋት እንደ ሁኔታው ማከም ይቻላል። ስለዚህ በእርግዝና ጊዜ የሚከሰተውን ስኳር መከላከል ይቻላል ወይ የሚለውን ማወቅ ከፈለጋችሁ ኮሜንት ላይ አስቀምጡልኝ። በቀጣይ ቪዲዮ ሰራላችኋለሁ። አመሰግናለሁ።